የሆንኩት ነው የገረመሽ? አንቺ እኮ የምታውቂኝ ንጉሥ ከተባልኩ በኋላ ነው አይደል? ምናልባት ጎልያድ ከሞተ በኋላ ዳዊት እልፍ ገደለ ነው አይደል? አንቺ እኔ ታሪክ አለኝሽ ዝም ብዬ ምናምን ነው የመጣው ነው። እኔ እኮ ታሪክ አለኝ። እንትን እረኛ ሳለው በግበግ ስሸት ከዳን እስከ ቤርሳቤ ያንደበቱ ቃል እንኳን ጠብ የማይል ንጉሥ ነብዬ ቤታችን ሲመጣ ለክፉም ለደጉም ራሱ ናሞቅ አንዳትቀባም ግን ሲቀቡ እንኳን ተብዬ ማልጠራ አንበሳና ድብ ሲመጣ ኤልያብ መሰለሽ እንደሚያግዘኝ? አንበሳና ድብ ሲመጣ ሳማ መሰለሽ እንደመጣ ወንድሜ የሚለኝ? ብቸኛ ነበርኩሽ። ባለውለታ አለኝ የማለዳ የመጣ እጄን የሚያሰለጥን እና ከየት እንደመጣው አውቃለሁ። ስሚማ ሚልኮን አሁን የሆንኩትን የገረምሽ? እኔ እኮ ጭራሽ ሌላ አቅዳለሁ ከሆንኩለት በላይ። አንድ ሰው ልጠይቅ እነሆ አሁን ቀጣይ 2016 ከዘመርኩት በላይ ቢሆንልኝ፣ ከሰበኩት በላይ ቢሆንልኝ፣ ከሮጥኩለት በላይ ቢሆንልኝ፣ ገና ሌላ እቅድ ገና ባበልከው የሚል ሰው ካለ እንደው ዝም ብላችሁ ሳትቻኮሉ በጌታ እውነት ነው የኔም ነው የሚል መልእክት ያለው ጭብጨባ አንዴ ለጌታ